መልከኛ የሚባል አይነት ነው። ሲመለከቱትም ሆነ ሲያወሩት ቅልል ያለ እድሜው 50ዎቹ መጨረሻ ሽበት የተቀላቀለበት ጸጉሩ ሰውየው የተሻገረባቸው መንግስታት ብዛት ለተመልካች አስቀድመው የሚያውጁ አይነት ናቸው። ስለ መንግስታቱና በአገዛዝ ዘመናቸው ስለነበረው ኩነት ያለው አታያም ድብቅ አይደለም። በቅርብ ጊዜ የኢትዮጵያ ታሪክ ላይ የሚያጠነጥኑት ከአንድም 5 መጽሐፎቹ ሰውየው አጥብቆ የሚወደውን ነገር አደባባይ ያወጡ ናቸው። ይህ ሰው ከሰሞኑ የማህበራዊ ሚዲያውን አትኩሮት ይዞ የሰነበተው ሀብታሙ አለባቸው ነው። ሰውየው ግን ማን ነው? ምን ሰርቶ ይሆን ይህንን ያህል የማህበራዊ ሚዲያውን የተቆጣጠረው ስንል ያልተሰሙ መረጃዎችን ልንነግራችሁ ወደድን። አብራችሁን ቆዩ። የሚያውቁት እንደሚመሰክሩለት ስለ ሀገሪቱ ፖለቲካ ያለው ግንዛቤና ንባብ ጥልቅ ነው። የፖለቲካ ዕውቀቱ ለንባብ ባበቃቸው ልብ ወለዶች ብቻ አይደለም። ይልቅስ ብዙ ማገላበጥና ማጣቀስ በሚጠይቀው የአካዳሚያዊ ምርምር ስራዎች አሳይቷል። ከግብጽ እስከ ጋና፣ ከአልጄሪያ እስከ ደቡብ አፍሪካ በተጋበዘባቸው መድረኮች የምርምር ስራዎችን አቅርቧል። ፖለቲካን በጽሁፍ በማስተማርና በመድረክ ብቻ አይደለም የሚያውቀው፣ ኖሮበታል። ወደ ዩኒቨርሲቲ መምህርነት ከመምጣቱ በፊት በከፍተኛ የመንግስት መዋቅሮች በተለያዩ የኃላፊነት ደረጃዎች ሰርቷል። ሀብታሙ አለባቸው ይባላል። በ2 ዓመታት ውስጥ ታላቁ ተቃርኖ ከተሰኘው የኢትዮጵያ ዘመናዊ የፖለቲካ ታሪክ ድርሳኑ በተጨማሪ አውሮራ፣ የቄሳር እንባና የሱፍ አበባ የተሰኙ ረጃጅም ልቦለዶችን ለአንባቢያን ያደረሰ ብርቱ ጸሐፊ ነው። የመጽሐፍቱ ጭብጥ የተለያየ ቢሆንም በዘውግ ግን ይመሳሰላሉ። በታሪክ ቀመስ ልቦለድ ዘውግ ውስጥ የሚካተቱት መጽሐፍቶቹ እውነተኛ ሁነቶችንና በእውን የነበሩ ግለሰቦችን በታሪክ ማዋቀሪያነት እና በገጸ ባህሪነት ይጠቀማሉ። የዋና ገጸ ባህሪያቱ አጣብቂኝ የፍቅር ታሪክ በሶስቱ መጽሐፍት እንደ አዋዜ አገልግሏል። አውሮራ የተሰኘው የጸሐፊው የበኩር ድርሰት ኤርትራ እንደ ሀገር እወቁልኝ ካለችበት ጊዜ አንስቶ ከኢትዮጵያ ጋር ስለነበራት ቅጥ አልባ ግንኙነትና ተከትሎ ስለመጣው መዘዝ ይተርካል። ነፋስ አያስገባም የተባለለት የሁለቱ ሀገር መሪዎች ፍቅር እንዴት ወደ ጦር መማዘዝ ሊደርስ እንደቻለ በእውን የተከሰቱ መንስኤዎችና ሁነቶች ላይ ተንተርሶ የጦርነቱ መነሻና መድረሻ ይተነትናል። ደራሲው የድንበር ጦርነቱ ግም ሲል አስመራና ነዋሪዎቿ ምን ይመስሉ እንደነበር ምስል ከሳች በሆኑ ገለጻዊ ጥሩ አድርጎ ከትቦታል። ሀብታሙ የኤርትራ ብሔራዊ ማንነት ጽንስና ውልደት፣ ነፃ ሀገር ለመሆን ስለተደረገው ትግል፣ ሻዕቢያ ወደ ስልጣን ከመጣ ከዓመታት በኋላ በባለስልጣናቱ መካከል ተከስቶ ስለነበረው የፖለቲካ ፍጭት ለልብ ወለድ በሚስማማ መልኩ አሳጥሮ ፍሬ ነገሩን ጨምቆ በማይሰለች መልኩ ያስነብባል። ርዕሰ ብሔር እያለ በወል ስም የሚጠራቸውን የኢሳያስ አፈወርቂን በር በቀጥታም በተዘዋዋሪም ያንኳኳል። ኢሳያስን አምባገነን እየሆነ ነው፣ አንድ ሊባል ይገባዋል የሚል አቋም በማራመዳቸው በኋላ ደብዛቸው ስለጠፋ የሻዕቢያ ከፍተኛ አመራሮችና የእነርሱን አመለካከት ይጋሩ ስለነበሩ ባለስልጣናትና ታጋዮች የፍትህ ሚኒስቴር ተደርገው በተሳሉት ገጸ ባህሪ አማካኝነት አታያቸውን ያጋራል። የርዕሰ ብሔሩን ቀጥተኛ ተልዕኮ ለማስፈጸም ከኤርትራ፣ ሊቢያ፣ ኢትዮጵያና ጅቡቲ እንደ ቢራቢሮ የምትዘለው ዋና ገጸ ባህሪ ፍልየቲ ኤርትራ በወቅቱ ገብታበት የነበረውን አጣብቂኝ ትወክላለች። በረሃ ተወልደው በረሃ ካደጉትና ቀይህ እንባባ ቀይ አበቦች ተብለው ከሚጠሩት ወጣቶች መካከል የምትመደበው ፍልየቲ የሀገራዋን ተልዕኮ በማስፈጸም የኢሳያስ ተቺ በሆኑት የፍትህ ሚኒስቴር አባቷ ሁኔታና አስመራ በሚኖረው ኢትዮጵያዊ ፍቅረኛዋ እጣ ፈንታ ላይ አቋም ለመያዝ ተቸግራ ስትዋልል ትታያለች። በፍልየቲ ፍቅረኛ አስራደ በኩል በኤርትራ የሰሩና ይኖሩ የነበሩ ኢትዮጵያውያን በወቅቱ የነበሩበት ሁኔታ ይደርሰባቸው የነበረው በደል በጨረፍታም ቢሆን ተነክቷል። ከድንበር ወዲህና ወዲያ ማዶ ያሉ ህዝቦችን ያንን መራራ የጦርነት ጊዜ እንዴት እንዳሳለፉትም በመጽሐፉ ተዳስሷል። እንደ መጀመሪያ መጽሐፍ በገበያው ዘንድ ጥሩ ተቀባይነት አግኝቷል የተባለለት አውሮራ ከመጽሐፉ አሳታሚ በተገኘ መረጃ መሰረት እስካሁን ድረስ 15000 ያህል ቅጂዎች ተሽጧል። የቄሳር እንባ የሚል ስያሜ ያለው በመጋቢት 2007 ዓ.ም ለንባብ የበቃው ሁለተኛ መጽሐፉ መንግስቱ ኃይለ ማርያም ወደ ስልጣን ሲንደረደሩ ጀምሮ
በ4 ኪሎ ቤተ መንግስት መቀመጫቸውን ካደላደሉ በኋላ በጓዳቸው ሲከወን የነበረውን ጭምር የሚያሳይ ነው። እምብዛም የማይነገርለትን የፕሬዝዳንት መንግስቱን ቤተ መንግስታዊ ህይወት፣ የባልና አባትነት ሚና፣ ግላዊ አመለካከትና ለታሪካዊ ክስተቶች ይሰጧቸው የነበሯቸው ምላሽ በሰውኛ ዘይቤ ደፍሮ ሊያሳየን ሞክሯል። የሀብታሙ ሙከራ ከኦሮማይ ለጥቆ መንግስቱን በስነ ጽሑፋዊ ስራዎች በሳቢና ለእውነታው በቀረበ አገላለጽ ያቀረበ ያደርገዋል። ሀብታሙ በዚህ መጽሐፉ የመንግስቱ ኃይለማርያም ባለቤት የሆኑት የውባንቹ ቢሻውን የአክስት ልጅ አድርጎ በሳለው አባይነህ አማካኝነት ጥቁር ቄሳር የሚላቸውን የፕሬዝዳንት መንግስቱን ገበና ሊገልጥ ይለፋል። በቤተ መንግስቱ ጓዳ ተቀምጦ ለኬጂቢ እና ለሚካኤል ጎርባቾቭ መረጃ የሚያቀብለው አባይነህ የመንግስቱ ቀኝ እጅ ተደርጎ ተስሏል። ፕሬዝዳንቱ አንድ ነገር ኮሽ ባለ ቁጥር ጉዳዩን አጣርቶ እሳቸው ብቻ የሚመለከቱት ሪፖርት እንዲያዘጋጅ ወደ የቦታዎቹ የሚልኩት አባይነህን ነበር። የባለቤታቸው የቅርብ ዘመድ፣ የልጃቸው አስጠኝ፣ የነገሮች በላች የሆነው ዋና ገጸ ባህሪ ግን መንግስቱን ቢፈራቸውም በተማረበት ራሻ ቋንቋ በሚመዘግበው የዕለት ውሎ ማስታወሻው ላይ ሲያብጠለጥላቸውና ሲተቻቸው ግን ለነገ አይልም። ለጎርባቾቭ አዘጋጅቶ በሚልከው ሪፖርትም ፕሬዝዳንቱ ሰርተዋቸዋል የሚላቸውን ስህተቶች ነቅሶ በማውጣት ያጋልጣቸዋል። እንደ አውሮራ ሁሉ የቄሳር እንባም በእውን የነበሩ ክስተቶችን አብዝቶ ይጠቀማል። ከጥቂት ዓመታት በፊት ለንባብ የበቃው የሱፍ አበባም የሀብታሙ መጽሐፍት ከሚያነሱት የግርታ ስሜት አላመለጠም። የሱፍ አበባ ታሪኩን ባለፍ ገደም ለመንካት እንኳ ለብዙዎች ስሱ የሆነው የኢሃፓ ታሪክ ላይ ትኩረት የሚያደርግ ነው። የሱፍ አበባ ከኢሃፓ ግዙፍ አቋሞች እስከ ወሳኝ መሪዎቹ፣ ከህቡ ትግል እስከ ማዕከላዊ ኮሚቴ ስብሰባዎች ድረስ ዘልቆ ለማሳየት ይሞክራል። የፓርቲውን የወቅቱን አቋሞች ከተለያዩ ጽሑፎች ያሳይና በዋና ገጸ ባህሪው ሰመረ በትግል ስሙ አላምረው ክፉኛ ይሞግተዋል። የኢሃፓ መስራቾች በአንድ ወቅት ከባህር ዳር ወደ አዲስ አበባ ይበር የነበረ የኢትዮጵያ አየር መንገድ አውሮፕላንን እንዴት እንደጠለፉ በመተረክ የሚጀምረው የሱፍ አበባ ኢሃፓ በተለይ በአዲስ አበባ የነበረውን እንቅስቃሴ በዝርዝር ያሳያል። አጋጣሚ ሆኖ በአውሮፕላን ጠለፋው ወቅት በተጓዥነት በቦታው የተገኘው ዋና ገጸ ባህሪ ከዓመታት በኋላ ከጠላፊዎቹ ጋር በኢሃፓ ማዕከላዊ ኮሚቴ ስብሰባ የሚታደምና በቁልፍ የኢሃፓ ተግባራት የሚሳተፍ ይሆናል። የሱፍ አበባን ከሀብታሙ ቀደምት ሁለት መጽሐፍቶች ለየት የሚያደርገው ሁሉን አወቅ በሆነው የደራሲው ትረካ ሳይሆን በዋና ገጸ ባህሪው አንደኛ መደብ ተራኪነት የቀረበ ነው። ይህ የአተራረክ ስልት ዋና ገጸ ባህሪው አላምረው የኢሃፓ ግዙፍ ስህተቶች ተብለው በታሪክ የሚጠቀሱትን ውሳኔዎችና ሁነቶች በግል አታዩ እንደ ልብ እንዲተቸው እድል ሰጥቶታል። አላምረው ከሁሉ አጥብቆ የሚያብጠለጥለው ኢሃፓ በሲምባ የጀመረውን የትጥቅ ትግል በሸሽ አድርጎ በከተማ እንቅስቃሴ መወሰኑ ነው። አንዴ ገበርደኒዝም፣ ሌላ ጊዜ ሱፍ አበባይነት፣ ሰንፍላወሪዝም የሚል የርዕዮተ ዓለማዊ ትንተና እየሰጠ የኢሃፓን መሪዎች ሲፈታተን በመጽሐፉ ይነበባል። የኢሃፓ አባል የነበሩና ለዓመታት በስር የማቀቁ የጽሑፉ ሰው የሱፍ አበባን በስነ ጽሑፍ ይዘትም ሆነ ቅርጽ ካረኩኝ ጥቂት መጽሐፍት አንዱ ነው ሲሉ ከጥሮዎች ጎራ ያሰልፉታል። ደራሲውን ደግሞ በኢሃፓ ዙሪያ የተጻፉ ድርሳኖችን ጥቅም አድርጎ ያነበበ ሲሉ ያወድሱታል። መጽሐፉ የጊዜውን ሁኔታ በደንብ አድርጎ ያስቀመጠ እንደሆነም ያስረዳሉ። መጽሐፉ የተጻፈው በመልሶ ምልከታ ነው። እንዲህ መመልከት ደግሞ ጠቀሜታ አለው ይላሉ ጸሐፊው። የወቅቱ ፖለቲካዊና ማህበራዊ እንቅስቃሴዎች በሌሉበት የሚጻፍ ስለሆነ ብዙ ነገር መመልከትም መተቸትም ያስችላል። በሁለት ጎራ ተከፍሎ ከነበረው የኢሃፓ አመራር በተቃረነ መልኩ ባላምረው በኩል የሚቀነቀነው ሶስተኛው መንገድ በፓርቲ ውስጥ በግርድፉም ቢሆን እንደነበር የሚያስታውሱት ጸሐፊው በወቅቱ ይህንን ለመተግበር ግን ጊዜም ሁኔታና አቅምም አልነበረም ሲሉ ይከራከራሉ። ከነዚህ ከተጠቀሱት መጽሐፍት ባለፈም ኢትዮጵያ በእስልምናና በክርስትና መካከል የሚቀሰቀስ ጦርነት ያሰጋታል ወይ ለሚለው የብዙዎች የጭንቀት ጥያቄ ምላሽ ይሆን ዘንድ ጉልጥምት ኢትዮጵያ የተሰኘው መጽሐፉን ከሁለት ዓመታት በፊት ለአንባቢዎቹ ጀባ ያለው ሀብታሙ ከዚያም ሌላ መጽሐፉን ብዙ ሳይቆይ አስከትሏል። አስኳላ ሲል የጠራውን የልብ ወለድ መጽሐፉን ደግሞ ትምህርት ምንድነው? ፋይዳውስ? በእኛ ሀገር አውድስ እንዴት ይታያል? የሚሉ ጥያቄዎችን በስፋት ያተተበት ተነባቢ ስራው ነው።